ሰላም ሰላም እንዴት ናችሁ? ይሄንን ቪዲዮ ለገነት ንጋቱ አድርሱልኝ፣ ቆርጣችሁ አድርሱልኝ። እና ምን ልላችሁ ፈልጌ ነው፣ በነጻነት ሞት ዙሪያ ገነት ባወራችሁ ኬዝ በጣም መነጋገሪያ ነው። ሁላችሁም እየተናገራችሁት በጣም የማይሆን ነገር ቪዲዮ ሲሰሩ ሰምቻለሁ። እና ያ ነገር ተገቢ ነው ብዬ አላስብም። ነጻነት በሞቱ በጣም እኔም ከልብ ያዝናለሁ። ነጽዬ በጣም እንወዳለን። ነገር ግን በዚህን ያክል መጠን ሰው መውቀሱ ተገቢ ነው ብዬ አላስብም። ሁላችሁም ማስተዋል አለባችሁ። የቤተሰብ የልጆች እናት ነች፣ ቤተሰብ አላት፣ ትዳር አላት። እሷንም ከነጻነት እኩል ነው የምንወዳት እና ይሄን ያክል እስጨነቅ ድረስ ሰውን መውቀሱ ተገቢ ነው ብዬ አላስብም። እኔ በጣም ፊል ነው ያደረኩት። እንግዲህ እሷም ብትሞት እኛ ከነጻነት እኩል ነው የምንወዳት። ነጽዬንም እንደምንወደው ገንዬንም እንወዳታለን። እና እሷም አንድ ነገር ብትሆን አዘናችን እሷን የምንወዳት ሰዎች እኛም እንጎዳለን። እና እንዲህ በማስተዋል ብትናገሩ መልካም ነው። ይህም ቪዲዮ ሰራላችሁ ገነት ንጋቱ ጥፋት አልሰራችም ብዬ አይደለም። ያው ሰው ይቸኩላል፣ ተሳስቶም የማይሆን ጥፋት ሊሰራ ይችላል። ነገር ግን በስራ በምሰራበት ቪዲዮን ለመስራት የተነሳሳችው ሪያሊቲ ሾው ስለምሰራ ኖርማል ነው። በቃ ሀዘኑንም ምኑንም ስለምታስገባ ከዛ አንጻር ብታዩለት መልካም ነው። ብር ምናምን ለመስራት ገንዘብ ለመስራት ሁላችንም ለገንዘብ አይደል የምንሮጠው። ምንድነው ጥፋቱ እዚህ ጋር? ኃጢያቱ ምንድነው? ዋናው ማዘኑ ነው። እሷም እንደ ነጻነት ትልቅ አርቲስት ናት። ብትጎዳዩ ነገር ብትሆን በጣም እንወዳት ደግሞ ሰዎች አለን። በጣም የምንከታተላት በጣም እናደንቃት ሰዎች አለን እና ከልክ በላይ ማድረጉ አስፈላጊ አይደለም። አንድ ሰዎች በማስተዋል ነገሮችን ብንናገር መልካም ነው። ከእሷ ከጀርባ ቤተሰቦች አላት፣ ትዳር አላት እና ምን ያክል ተጽዕኖ ሊያደርጉባት እንደሚችል ብናስተውል መልካም ነው። ይህን ያክል ደግሞ ተጽዕኖ ማድረግም የለብንም። አይዞሽ ገኔ በጣም እንወድሻለን፣ እናከብርሻለን። ደግሞ ያጠፋል፣ አጥፍቶ ደግሞ ይቅርታ ሲጠይቅ ይቅርታ ማድረግ አለብን። ማናችንን ንጹህ ሆነን ይቅርታ የማናረገው? በጣም እየወቀሳችሁ ያሉ ሰዎች የለም። በጣም ስርዓታችሁን ያዙ። በጣም ይሄ አይገባትም እና ከልክ በላይ ያለፈ ነገር ነው። በጣም ስርዓት ያዙ። በቃ እሷ የስራው ባህሪም ደግሞ ሪያሊቲ ሾው ስለሆነ ከዛ አንጻር ነጻነትን ቪዲዮ ለመስራት የቻለችው። ብዙ ጊዜ አይታችኋት እንደሆነ የቤተሰቦቿን ቪዲዮ ትሰራለች። ገመናዋን ሲያዝኑ ሲያታለቅ ትሰራለች። የሚቸኩል ሰው ስህተት ሊሰራ ስለሚችል ይህን ኮንሲደር አድርጋችሁ ማሰብ አለባችሁ፣ አገናዝባችሁ ማለት ነው። እና በጣም ገንዬ አይዞሽ እንወድሻለን። እንግዲህ አንዳንድ ጊዜ ፈተና ሲመጣ እንደዚህ ለበጎ ነው፣ መታገስ አለብሽ። ግን በዚህን ያክል ደረጃ ሰውን መቀሱ አስፈላጊ አይደለም። እሷም ቤተሰብ አላት፣ 4 ልጆች አላት፣ መልካም ሰው ናት። በፊት የሰራችው ነገሮች እና አይዞሽ ገንዬ በቃ አይዞሽ።